የማይቻል የለም። በ2015 ዓ.ም በሱዳን ለሞቱት ወገኖቻችን የመታሰቢያው ቀን እንዲሁም ለ30 ዓመት ያክል በሞት የተለየ ወገንን ሳይቀብሩ እንደ መጠበቅ ሆኖብን ከቆየን በኋላ በመታሰቢያ ሐውልቱ ስማቸው ሰፍሮ በ17/5/2015 ዓ.ም ሁለተኛው ዓመት ሲከበር በእኔ ዘንድ ሙት አካልን ወደ ግብዓተ መሬት አውርዶ 30ውን የሐዘን ቀናት ፈጽሞ ወደ ቀጣይ የሕይወት ሂደት እንደ መሸጋገር ነው። ምክንያቱም ስማቸውን ለዘላለም በታሪክ ማኅደር አስፍረናልና። እንዲሁም ቀድሞም አባቶቻችን በምድረ በዳ ሲጓዙ መምህራችን ሙሴ በተለያቸው ጊዜም 30 ቀንና ሌሊት አልቅሰው ጉዞአቸው እንደቀጠሉት ሁሉ በዘመናችንም ዳግማዊ ታሪኩን ፈጽመናል። ስለዚህ እኔም የዚህ መራራ ጉዞ ተካፋይ በመሆን የትውልድ መንትያዬንና የዘር ፍሬን በየቦታው እየጣልኩ የመጣው በመሆኔ የጉዞውን መራርነት የሚገልጽ አያሌ ጽሑፎችን ጽፌአለሁ። በመሆኑም በዚህ ዝግጅት ላይ ሁለገብ ግጥም ማኅደሬ አይጠገም ምክሬ ከምትለው መጽሐፌ በቁጥር 57 ላይ ያለውን ሳቀርብ ለሰቆቃው ጉዞና ያለ ቀብር ለቀረው ሙት አካል የዓይን ምስክር በመሆን ነው። ስለዚህ እስኪ ከጉዞ ማኅደር ወደሚለው ልመልሳችሁ። የመጀመሪያዎቹ አባቶቻችን በአምላክ ፍቃድ ኢትዮጵያ ገብተው በሺህ የሚቆጠር ዘመን ካሳለፉም በኋላ የስደቱ ዘመን ሊፈጸም ቃሉ በደረሰ ጊዜ በአስቸጋሪው የደርግ ዘመነ መንግሥት ለመከራና ለስቃይ የታደልነው በአርማጭሆና በአርማደጋ እንዲሁም በዳንሻ በረሃ አቋርጠን ሱዳን ለመድረስ በተጓዝነ ጊዜም እሾህ ጋሬጣው ጫማችን፣ ራብ ጥማቱ ስንቃችን፣ ሐሩርና ቁሩ ልብሳችን፣ ቀመኛው ወንበዴው ራስ ጠባቂያችን፣ ሕመም አራዊቱ የንዛዜ ቃል ተቀባይ የነፍስ አባታችን በማድረግ ስንጓዝ እየተጠቁ መንገድ ለቀሩት ቅጠል ከፈናቸው የምድረ በዳ አራዊትና የሱዳን ውሻ መቃብራቸው ሆኗል። ታዲያ ይህን ሁሉ አይተንና ትተን እንደ ደመና እንባ ቋጥረን ቅንቅን እንደ በላው አጥንት ሆነን እንደ ቡን ተቆልተን የመከራን ትዝታ ሰንቀን ቅጠል አልብሰን ያለፍነውን ሬሳ እያስታወስን ለተስፋይቱ ምድር የበቃ ነው ሁሉስ ምን ያክል ደስተኛና ጤነኛ ሆነን ዘመናችን እንፈጽማለን በማለት እስኪ በቀጣዩዋ የሐዘንን ጉርጉሮ ልመለስ። በሰለሞን ጊዜ የተለየውን የታሪክ መሠረት ቅዱስ አገሩን ሰንቆት ኖረና ጃያል የዘመን ከተግባር ለመዋል የኖረ ሕልሙን የእግዚአብሔር ንግርቱን ቃሉን ለማስታወስ ጠዋት ማታ በጸሎት ጌታን በማወደስ አልቅሶ ለምኖ እንባው ፊቱ እስኪፈስ በኢትዮጵያ ምድር ሲኖር በስደቱ ሥርዓቱን ፈጽሞ ልክ እንደ ኦሪቱ ባይበገሬነት ታይቷል ጀግንነቱ። የስደቱን ዘመን ሲፈጸም ጊዜያቱ የፈጣሪው ጥሪም ደርሶት ካለበቱ ሌት ተቀን ተጉዞ እርጉዝም መጫቱ በአስቸጋሪው ጊዜ በደርጉም ግዛት ተስፋውን ሰንቆ ወጣት አዛውንት ወደፊት ግፋ አለ ቀንና ሌሊት መንገድ ወድቆ ሲቀር ወጣት አዛውንቱ ባዘን ሲቆራመድ የወላድ አንጀቱ አያስለቅስን ሁሉስ በእውነቱ ጋራ ሸንተረሩን ወጥቶና ወርዶ በዚያ ምድረ በዳ ጅንጥባብ ተራምዶ ድንግል ሴት ልጁን በወንበዴ አዋርዶ ራቡን ሳይፈራ ሐሩሩ ቁሩን ተገና አርጎ ውሎ ሸለቆ ዱሩን ከተስፋይቱ ምድር እገባለሁ ብሎ በወርጭ ኮስምቶ በፀሐይ ተቃጥሎ ያመነው ጉልበቱም አቅሙ ከዳውና ሕፃን አዛውንቱ ወድቋል ለገመና። በመራራው ጉዞ ያልተካፈላችሁ ለማታምን ሁሉ ወሬውን ሰምታችሁ የመከራው ቋሚኔ ሳስረዳችሁ በራብ በጥማቱ አቅም ከዳይና ጠየ መጥቻለሁ ወገን በጎዳና ታሪኩን ለመጻፍ መች ጠይቄ ወሬ ሲያቅት ቅጠል ጥዬ ሲያመች የቀብሬ በመከራው ጉዞም ነበርኩኝ አብሬ። የጉዞሙ ሰዓት ቤዛ የሆናችሁ ሙታን ወገኖች እስኪ ላስታውሳችሁ ስለ ኢየሩሳሌም ታሪክ አጥንታችሁ የስደቱም ኑሮ ይብቃነ ብላችሁ የኢትዮጵያን በረሃ ዱር ሳር ጥሳችሁ
በ1976 በተጓዝነ ዘመን እንደ ቀለሊት በአርማጭሆ ጫካ በሱዳን ጎዳና እንደ ሙሴው ዘመን ቁመን ከገመና በራብ በጥማቱ ታስሮ ልሳናችሁ ሕፃን አዛውንቱም መንገድ የቀራችሁ የምትለብሱት እንኳን አፈር አጥታችሁ ለዱር ለአራዊቱ ቀለብ የሆናችሁ ከትዝብቱ መዝገብ ከጉዞው ማኅደር እኔም ልጆች ትዬ ከሙታኖች መንደር ጉዞ ቀጥያለሁ አንድ ቀን ሳላድር። እንደ ቀድሞ ጊዜ እንደ አባቶቻችን ዛሬም በእኛው ዘመን ስደቱን ወጣችን ለጉዞ መሥዋዕት ገብረን ሕዝባችን መንገድ ያደከማት ርጉዝም መጫት የአንቀልባ ሕፃናት ያጠባች እናት የዕድሜ ባለጸጋ ጀግኖች አባት በጣም ያሳዝናል ሲረግፉ ማየት። በኢትዮጵያ በሱዳን ሞት ድል አድርጓችሁ በየአውራ ጎዳናው ብትቀሩም ወድቃችሁ ውድ ወገኖቻችን ክብር ነው አጽማችሁ በኢየሩሳሌም ላይ ሰፍሯል ስማችሁ። ነፍስ ይማር። አዘጋጅና አቅራቢ ከርሾለ ጽዮን ከተማ ሰለሞን ሰይፌ